ማለት አሁን ለምሳሌ ብዙ ሰው ሊስትሮ መስራት ሊስትሮ ስታስቢው አንቺ ጥቅምስ አለው ብለሽ ታስቢያለሽ? ስራተናል ብለው የሚጨናነቁ ሰዎች አሉ። ለነሱ እናንተን አይቶ ምን ይመራል ብላችሁ ታስባላችሁ? እኛን አይቶ ማለት በተለይ ጭንቅላት የሚነካም ነገር ሞልቷል። ግን እኔ በእነሱ ነገር ልማርበት ነው እንጂ። እስቲ ምን ተሰማሽ? በጣም ነው የምናመሰግነው አይተክ ዝም ስላላልከን ለትብብርን በጣም እናመሰግናለን። ደስ ብሎሻል? ሰላም ቤተሰቦች ውድና የተከበራችሁ እንዲሁም የሬዲዮ ዩቲዩብ ታዳሚያን ሁላችሁም ሰላም ብያለሁኝ። ዛሬ ሁለት እህትማሞች እንዲሁም አንድ ወንድም የራሳቸው አላቸውና ስለዚህ በከተማ ውስጥ ወይም አሁን በምንኖርበት ከተማ ውስጥ ሁለት እህትማሞችን አግኝቻለሁ። እነሱም ሊስትሮ በመስራት ራሳቸውን የሚኖሩ ሰዎችን አሉ። ሁለት ናቸው፣ ሁለት እህትማሞችና አንድ ወንድም። እነሱን ሳይ ደግሞ እኔ ምንድነው የምሰራው? እኔስ ወንድ ሆኜ ተኝቼ ስራ ፈትቼ ስራ አጥቼ የምልበት ታይም የለኝም። እነሱን አይቼ ለምን አልሰራም የሚል ተነሳሽነት ያስኩኝና ከዛ በኋላ እነሱን ኢንተርቪው ለማድረግ ሞከርኩኝ ማለት ነው። በነገራችን ላይ እኔ መንገድ ላይ እየሄድኩ ነው ያገኘኋቸው። እነሱንማ ደግሞ ማበረታታት ሰፖርት ማድረግ እነሱን መደገፍ ስላለብን ከጎናቸው ደግሞ ያለውን ችግርና በምን አይነት ሁኔታ እንደሚኖሩ ምን አልስ እንደሚማሩ ምንስ እንደሚያደርጉ ከየት እንደመጡ ያለው ነገር ያብራሩልናል። ያው ፍለፊታችሁ ላይ የምታያቸው ወንድሞቻችን ማለት ነው። ስለዚህ ቀጥታ ወደነሱ ጥየቃ እወስዳችኋለሁ። አብራችሁን ቆዩ። በመጀመሪያ ነፃነት ስምሽን አስተዋውቂንና ሰላም ባያቸው እንዳታፍሪ፣ ሸምሸም እንዳይዘሽ። እነሱ የሚሰሩት ሊስትሮ ይሰራሉ። ሊስትሮ ሲሰሩ ደግሞ ጎናቸው ላይ ካልሲ ፓንቲ እንደ ጆብሎ ወይም ጥቃቅን የምንለውን ስራ ከጎናቸው ይሰራሉ። እና አንቺ ማስተራያ ክፍል ነው የምትማሩት? ታላቅና ታናሽ ናቸው አይደለም? ሆኖ ታላቁ አንቺ ነሽ አይደል? አንቺ ነሽ ታላቅ? አረተ ለሷ ማለት እኔ ታናሽ አንቺ መስለሽኝ ታላቅ እሷ መስላኝ ነበር ማለት ሳያቸው እንደዛ መስሎኝ ነበር። እሺ እንዴት ነው ሊስትሮ ለመስራት እንደዚህ ያነሳሳችሁ? ማለት ራሳችንን ለመርዳት በመጀመሪያ የተነሳሳነው እኛ ሁሌም ከቤተሰብ ከምንጠይቅ ራሳችንን በራሳችን ደግሞ ቢያንስ የተወሰነ ነገር ብንረዳቸው የስክሪፕት የደብተርን ብለን ሁሉም ከመጠየቅ ራሳችንን ደግሞ ግማሹን ቢያንስ ቤተሰቦችን መርዳት እንደምንችል እሱ ነው። እሺ አንቺ የምትማሪው አሁን ስንተኛ ክፍል ነው? ስለዚህ ሊስትሮን ስንሰሩ ብዙ ጊዜ መንገድ ላይ ነውና የምትሰሩት። መንገድ ላይ ስትሰሩ ምንም አይነት እሊናችሁን የሚያንቋሽ ሰው ተናግሯችሁ አያውቅም? እሱ ነገር አሪፍ ነው ማለት ጥሩ ነገር እንደሚናገሩት ደግሞ ማለት አይምሮን የሚነካ ንግግር የሚናገሩ ብዙዎች ለምን ትሰራላችሁ? ሴቶች አይደላችሁ ወይ? ወንዶችስ እንኳን ለእናንተ ወንዶችም አይፈቀድም። እኔ ማን አላስተረግም ምናምን ብዙ አለ። አይምሮን የሚነካ ንግግር የሚናገር ማለት ሰርተን ወተን በመስራታችን ብዙ ሰው እንዳንሰራ ንግግራቸው ብዙ ለኛ አድናቆት መስጠት ሲገባቸው ማበረታታት ሲገባቸው ብዙ ማበረታታት እንደዛውም ደግሞ የሚያበረታቱ ብዙ ህዝቦች አሉ። እሺ በመቀጠል እናንተ አሁን ለምሳሌ ሌላ ስራ ቢገኝላችሁ የመስራቱ እንዴት ነው? አላማ አይኖራችሁም? ሊስትሮ ወይስ ወዳችሁት ነው ወይስ እንዴት ነው? ሌላ ስራ አልፈልግም ብላችሁ ነው ይሄን ሊስትሮ የምትሰሩት? በዛ ላይ እህትና ወንድማሞች ናችሁ። ጎናችሁ ላይ ወንድማችሁ ማለት ሶስት ናችሁ አይደል? አይታወቅምና ሶሻል ሚዲያ ላይ የሆነው አይቷችሁ እኔ እችላለሁ በዚህ ህይወት እንዲቀየሩ በዛ ላይ ተማሪ ናችሁ። እንዴት ነው ምርጫችሁ አድርጋችሁት ነው ሊስትሮ ወይስ የስራ እጦት ነው? ማለት ስራ በዚህ ሰዓት የለም። ማለት መስራት ሁሉን ነገር ይችላል ከተባለ መስራት ይቻላል። አይቻል ነገር የለም።
ሰራለው ብሎ ሰው ራሱን ካሳመነው ሁሉም ነገር እንደሚቻል ራሴ ሰው አንድ ነገር አሳምኖት ራሱን ከገባው ያው የማይቻል ነገር የለም ሁሉም ነገር ይቻላል ይሄንን የቻለን ሌላ አይቻልም ማለት ደግሞ አይቻልም በመድር ላይ ምንም አይቻል ነገር የለም እያልሽ ነው ግን አሁን እንደዚህ ሴት ሆነሽ ስትሰሪ አንድስ ቀን የበታችነት ተሰምቶሽ ያውቃል መስከረም አንቺስ ምንም የበታችነት ስሜት ተሰምቶሽ አያውቅም እሺ ማዘርና ፋዘር ከጎናችሁ እናንተን ይደግፋችኋል መደገፍ ይደግፉናል ግን እነሱ እኛ እንደምንሰራ ያው በድብቅ ነው የምትሰሩት ለውጫችን እና ታዩ ደግሞ ስለሚቆጡና ስለምናስበኛ ማለት አሁን ለምሳሌ ብዙ ሰው ሊስትሮ መስራት በጣም የሆነ የዘቀጠ ስራ አድርጎ የሚያየው ሰው አለ ልክ እንደዛውም ደግሞ የሰራ ሰው እንደሚያገኘው ሊስትሮ ስታስቢው አንቺ ጥቅምስ አለው ብለሽ ታስቢያለሽ ጥቅም አለው መኖሩ ግን ያው ተማሪ ስለሆነ ከይቶዳ ማለት ቤተሰብ የሚልክልንም እኛ እንጠቀመዋለን ግን እኛ ለስኪብቶ ለምናምን ቢያንስ እንዳይቸግረን እንጠቀማለን በነገራችን ላይ እንደዚህ አንዳንዴ ስትማሩ ለምሳሌ እስካሁን የምትዳደሩት ይሄን ያህል በሊስትሮ ነው ሙሉ ቤተሰባችሁ ይረዳችኋል ወይስ አይረዷችሁ ቤተሰብ መርዳት ያለበትን ይረዳል ምክንያቱም ይሄን ስራ እንደምንሰራ አውቅ ስለማት ማለት ምክንያቱም እኛ ተደብቀን ነው የምንሰራው ግን በዚህ ኑሮ ውድነት ደግሞ ራሳችን ካንጣረን የምንፈልገው ነገር ማግኘት አንችልም ሰው ስራቶ ሴት ልጅ ስራታ ሊስትሮ የምትሰራ ብዙም የለችም ስራ ሲጠፋ ሌላ ህይወት ውስጥ የሚገቡ ብዙ ሰዎች አሉ ያው ሌላ ህይወት ውስጥ ከመግባት ደግሞ እኛ በስራ ማሸነፍ እንደምንችል ጭምር ሰርተን ማለት ራሳችን በለወጥ እንደምንችል ቤተሰብ ባያውቅም በራሳችን ደግሞ የፈለግነውን አክል ደግሞ ማግኘት አንችልም ከቤተሰብ ምክንያቱም በአመት አንዴ ነው ግብርና ስለሆነ ጭምር ወንድም ይስሙ ማን ነው እሱ ስንት ነው የሚማረው እንዲህን እንደምትሰሩ ቤተሰብ ቢያቅ ቤተሰብ ተጽዕኖ ያደርስብኛል ብላችሁ ታስባላችሁ አዎ ትንሽ ተጽዕኖ ምክንያቱም ሊስትሮ ሲባል በጣም ታውቃለህ ዝናን ይዞ የሚመስላቸው ብዙ ሰዎች አሉ ምክንያቱም ሊስትሮ ማለት እንኳን ሴት ለወንድ ራሱ የሚሰራው እና ተጽዕኖ የሚያደርሱብን ምናልባት እንድንሰራው ስለማይፈልግ ከኛ ምን ጎደለ የሚል ነገር ሊኖር ይችላል ምክንያቱም ሁሉም ማህበረሰብ እንደራሳችን አይደለም እንደራሳችን ፋዘራችን አይደለም በዚህ አጋጣሚ ምልሽ ነገር ቢኖር አሁን ለምሳሌ ሊስትሮም ይሁን ምንም ይሁን ወንዶች ሆነው ስራ አጥቻለሁ የተለያዩ ጤና ኖሯቸው ምን ኖሯቸው ስራ አጥተናል ብለው የሚጨናነቁ ሰዎች አሉ ለነሱ እናንተን አይቶ ምን ይመራል ብላችሁ ታስባላችሁ እኛን አይቶ ማለት በተለይ ሴቶች እንዴ ሴት ልጅ መስራት ትችላለች እንዴ ምን ነገር እንዲፈጠርባቸው ያደርጋል ማህበረሰቡ እንዲማርበት በዛ ስራ ሰርቶ ዝቅ ብሎ ስራ መስራት የሚፈልግ ሰው ላይኖር ይችላል ዝቅ ብሎ ስራ መስራት ደግሞ ክብር ነው መስራት እንደዚህ የስራ ምርጫ ደግሞ ባይኖርም ሰው ስራ ይሄ ነው ከሚል ሰርቶ ከትንሽ ነገር ተጀምሮ መለወጥ እንደሚችል ጭምር ብዙ ጊዜ የኛ ሰው በአነጋገርና ወይም በተግባር የሚያይ ሰው ነው ለምሳሌ እኔ ሚዲያ እንደዚህ ሳወጣችሁ እኔ መንገድ ላይ ነው ያገኘኋችሁ በርግጥ አላውቅም እንደምትሰሩ እኔ ለራሴ ድንቅ ሆኖብኝ ነው ብዙ ሰው የሚሄደው የተለያዩ ሀገር የሚሄዱት ምክንያቱም ስራን ለመስራት ወይም ነገን ኑሮን ለማሸነፍ ነው አይደለ እናንተ አሁን እንዲህ እየሰራችሁ ነገን ኑሮ እናሸንፋለን ነገ ደግሞ ሰርተን ተመረን ተለውጠን ነገ ትልቅ ደረጃ ላይ እንደርሳለን ብላችሁ የምትጠብቁ ሰዎች ናቸው ግን በዚህ ራሳችንን ይለውጠናል ይቀይረናል ብላችሁ ታስባላችሁ ማለት ይሄን ስራ ስንጀምረው እኛ ራሳችንን እንለውጥበታለን ሌላን ሳይሆን ጊዜው ከችግራችን የምንወጣበት እኛ ዛሬ ከቸገረን ነገር የምናልፍበት
ምክንያቱም እየተማረንም ጭምር ነው። ነገ ከዚህ ከትንሹ ነገር ተነስተን ትልቅ ነገር ማየትም ስለምንፈልግ ሰው ሰርቶ ሊለወጥ ማለት ያው የምንማረው ለመለወጥ ነው፣ የምንሰራውም ለመለወጥ ነው። መስከረም ከትምህርት ጋር አብሮ ይሄዳል ወይ? ይሄን ስራ ለጥናት ያስቸግራል። ግን እኛ ከትምህርት ቤት መልስ ነው የምንሰራው። የጧት ስንሆን ከሰዓት እንሰራለን፣ ከሰዓት ስንሆን ደግሞ የጧት እንሰራለን። ለምሳሌ ልክ እንዳንቺው ሴቶችም ይሁኑ ወንዶችም ስራ አተናል ብለው የሚቀመጡ ሰዎች አሉ። ለነሱ ምን ትመክሪያለሽ? ስራ ነው። የትኛውም ስራ ዝቅ ብሎ ቢሰራ ይለውጣል እንጂ ዝቅ አይደለም። ስራ ያስከብራል። በርግጥ ይሄ ስራ በጣም ትንሽ የሚመስላቸው ሰዎች ደግሞ አሉ። በጣም ደግሞ በትንሹ ደግሞ ስራ ተነስተው የተለወጡበት ሰዎች አሉ። ስራ ያው የማይለውጥ ስራ የለም ብቻ። የስራ ፊልዱም አላማው አለሽ አይደል? መስራት ግን ያለውበት ስራ ላይ ነው። አዎ አሁን ይህ ስራ ለኔ ቢቀየርልኝ ወይም ይሄን ስራ ባገኝ በሰፊው እሰራ ነበር ብለሽ የምታስቢው ስራ ካለ እስቲ ንገሪ። ማንኛውም ስራ ቢኖር እሰራለሁ። ስራ አትመርጡም ማለት ነው? ስራ ያው እስከመለወጥ ማለት ሰርቶ እስከመለወጥ ነው። መንገድ ላይ ነው የምትሰሩት አይደል? መንገድ ላይ ስትሰሩ ይሄን ስራ ስትሰሩ ያ ሰው እንደዚህ ያለኙ ውስጤ በጣም ጎቶታል ብለሽ የምታስቢው ገጠመኞች ሊኖሩ ይችላሉ። ያኔ የምታስቢው ቃላት አለ እስቲ? ማስበው ቃላት የለም። ግን ሰዎች ባደረ በኋላ ቁጥር በየቀኑ የማይናገሩ ንግግር የለም። ጭንቅላት የሚነካም ንግግር ሞልቷል። ግን እኔ በእነሱ ንግግር ልማርበት ነው እንጂ ልማርበት አይገባኝም። ይሄን ለኔ ሞራል ነው። ይህ ነገር ይደረግልን የምትሉት ነገር አለ ማለት ይህ ነገር ቢደረግልን የምንለው ነገር ሰዎች ሁሉ ቢያንስ ለሰዎች ጥሩ አመለካከት ሊኖራቸው። ለየትኛውም ስራ ነው ሁሉም ሰው ጥሩ አመለካከት ለሰው ይኖራል። ምክንያቱም ኔጌቲቭ እንዳለው ፖዚቲቭ አለ፣ ፖዚቲቭ እንዳለው ኔጌቲቭ ስላለ ማለት ነው። ሰው ይሄን ቢደረግልኝ ከማለት የበለጠ ደግሞ ሰው ይሄንን ይደረግልኝ አይባልም። ምክንያቱም እኔ ትንሽ ቢሆን ትልቅ ቢሆን መስራት የምችለው ነገር መስራት እችላለሁ ማለት ነው። ነገሮች መያዝ አስፈልጋል። ሰዎች ከተናገሩ ቁጥር እንደዚህ ነው ብዬ ራሴን ማሰለስል እንደዚህ እኮ ብሎኛል የምል ከሆነ ስራውን እንዳትሰራ ያደርጋል። ስለዚህ ደግሞ መታገስና ማለፍ ብቻ ተምረህበት ማለት ነው። ያ ሰው እየተናገረ ነገር ለበጎ ነው ለበጎ ነው ካልተባለ መስከረም ተምረሽ አሁን ለወደፊቱ ምን መሆን ትፈልጋለሽ? ህልምሽን ሊኖር ይችላል። ህልምሽን መሆን ትፈልጋለሽ ለወደፊት? ተምሬ ይሄን ስራ ይዤ ወይም ይሄን ደረጃ ደርሼ ማየት ፈልጋለሁ ራሴ የምትይው ዓላማ ሊኖር ይችላል ስትማሪ። እሱ ምንድነው? ዓላማ የለ? ምን አትናገሪ? የተማርኩት ዩኒቨርሲቲ ገብቼ ስራ ለመያዝ ማለት ስለሽ አሁን ለምሳሌ አንድ ሰው ውስጡ ላይ ፊልድ ሊኖረው ይችላል አይደለ? እኛ በምንማር ሰዓት ባቢ ምን መሆን ትፈልጋለህ? ፓይለት የሚላል፣ ዶክተር መሆን የሚላል፣ ኢንጂነር፣ ማናጀር ብዙ ነገራቶች አሉ። ከነዛ ውስጥ አንቺ የምትማሪው ለምሳሌ አንቺ አሁን ስትማሪ የሆነ ዓላማ ኖሮሽ ነው የምትማሪው ነው አይደል? ስለዚህ ተምረሽ ስታበቂ ምን መሆን ትፈልጊያለሽ? የባንክ ሰራተኛ ብሆን ደስ ይለኛል። የምን ባንክ ቤት? የባንክ ቤት ማናጀር መሆን ማለት ነው። በጣም አሪፍ። ነፃነት አንቺስ? የምን ዳኛ? ማለት የፍርድ ቤት ጠበቃ? በነገራችን ላይ ቤተሰቦች እንደምታዩት እነዚህ ሁለት እህትማሞች ናቸው።
በጣም ፍቅርና በጣም የተዋበ ማህበረሰብ ናቸው። ከጎናቸው ወንድማቸው አለ። ወንድማቸው ያ አልገባም ዛሬ። ስለዚህ እናንተ የምላችሁ ነገር ቢኖር እነዚህ ሰዎች ሰፖርት ማድረግ የምትፈልጉ መደገፍ የምትፈልጉ ማበረታታትም የምትፈልጉ ካላችሁ የሊንኬን አስቀምጥላችኋለሁ። ኮሜንት ላይ የፈለጋችሁትን ማለት ትችላላችሁ። እነዚህ ማበረታታት ማህበረሰባችን እንግዲህ እንደዚህ አይነት ነገራቶችን ሲሰሩ አይተን ዝም ማለት የለብንም። ስለዚህ እየተማሩ ሊስትሮን እየሰሩ ኑሯቸውን ይገፋሉ። ስለዚህ ለነዚህ ሰዎች እንደግፋቸዋለን፣ እናበረታታቸዋለን። በጣም አሪፍ ነው፣ የሚገባቸው ስራ ነው። ስለዚህ እናደንቃቸዋለን የምትሉ ሁላችሁም ኮሜንት ላይ አስቀምጡልን። ብዙ ነገር እንደነገርኳችሁ ነው። ስለዚህ አሁን ሰርፕራይዝ አረጋቸዋለሁ። የተሰማቸውን ደስታቸውን ደግሞ እጠይቃቸውና እንለያያለን። ቀጥታ ወደ ሰርፕራይዙ እገባለሁ ማለት ነው። ሰዎች ያው እንደምታዩት ነው። አንድ ወንድማችንም ነበር፣ ወንድማቸው ደግሞ የለም ዛሬ። ስለዚህ እሱንም ሰርፕራይዝ ማድረግ ፈልግ ነበር። ያው ዛሬ እሱ ስራ ስላልወጣ በሌላ ታይም ልንገናኝ ላቀርብላችሁ እችላለሁ። ስለዚህ እኔም ብር ሳይሆን እነሱ እንዲበረታቱ ጠንክረው እንዲሰሩ ነገ የተሻለ አላማ የተሻለ ቦታ መድረስ ስለሚቻል ያን ነገር ለማሳያት ነው። ስለዚህ ሰርፕራይዝ አደርጋቸዋለሁ። ተከታተሉ ነጽያጂ። ስለዚህ እናንተ እንድትበረታቱ ደስ መስከረም አንቺ እንግዲህ ያው እንድትበረታቱ ነው። ቤተሰቦች እንዲበረታቱ ነው እንጂ ይሄ ብር አይደለም። እናንተም ጠንክራችሁ የሰውን አሉባልታ ምንም ነገር እንዳትፈሩ እንዳትሰሙ። በዚህ አጋጣሚ ደግሞ እነሱንም ሰርፕራይዝ ማድረግ የምትፈልጉ ካላችሁ ደውሉልን፣ ቁጥር እናስቀምጥላችኋለን። እስኪ ምን ተሰማሽ? በጣም ነው የምናመሰግነው። አይተክ ዝም ስላላልከን ለትብብርም በጣም እናመሰግናለን። ደስ ብሎሻል? ያው ይሄ ብር ሳይሆን እናንተ እንድትበረታቱ ነው። ለሰውን አሉባልታ ትታችሁ ነገ የተሻለ ህይወት መድረስ ስለሚቻል ይሄ ማበረታቻ ነው እና በሌላም ነገር እንገናኛለን። እሺ ደስ ብሎሻል? እኔም አመሰግናለሁ። ነፃነት ምን ተሰማሽ? ይሄን ነገር እንትሳረ በጣም ነው ደስ ይላል። ማበረታቻው በጣም እናመሰግናለን ነው አይደል? ያው እኛ ቤተሰቦች ኢትዮጵያን ስንባል ማህበረሰባችንን ተዋደን ተፋቅረን እና ተቻችለን የምንኖር ሰዎች ነንና ስለዚህ ይህ ማበረታቻ ነው እንጂ ምንም ነገር አይገዛም። በርቱ፣ ጠንክሩ ልላቸው እፈልጋለሁ። ይመቻችሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ። በነገራችን ላይ እዚህ ጋር አንድ ነገር ልበላችሁና እዚህ ጋር አሁን ቀን ፀሐይ ነው። አሁን ግን እነሱ የሚሰሩበትን በዚህ ነው ሰው አንድ ሰው ይዛል፣ አንድ ሰው ደግሞ ያው የሚያስጠርግ ነገር ከሆነ እኔ እንደዚህ ይዛለሁ፣ የሚያስጠርግም ሰው ማንኛውም ሰው እንደዚህ ይዛል ማለት ነው። ስለዚህ ጥላ የላቸውም፣ ጥላ እንዲገዛላቸው ይፈልጋሉ። ስለዚህ ጥላም ልንገዛላቸው እና በረታታቸዋለን። ይመቻችሁ። ባይ ባይ። እንወዳቸዋለን።